ብዙዎቻችን ገና በጠዋቱ ደብሮን ማድረግ ያሉብንን ነገሮች ሳናደርግ ቀኑ በዘፈቀደ እያለፈብን ነው። እነዚህን ነገሮች ማስቆም የምንችልበት 5 ቲፖችን ዛሬ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። አንደኛ፣ በጊዜ ተኝ፣ በጊዜ ተነሽ። ይህ ለአእምሯችን ጤና ወሳኝ ሲሆን ውጤታማ ቀን እንድናሳልፍ ያደርገናል። እንዲሁም ቀኑን ሙሉ በጥሩ ሙድ እንድንውል ያደርገናል። ሁለተኛ፣ አካል ብቃት እንቅስቃሴዎችን አድርጊ። ይህ በጣም ጤናማ የሆነ የዶፓሚን ምንጭ ሲሆን ከአካላዊ ጤናችን አልፎ ለፕሮዳክቲቪቲ ለአእምሮ ጤናችን በጣም ጠቃሚ ነው። የአካል ብቃት እንቅስቃሴ የሚደብርሽ ከሆነ በዮጋ ቀይሪው። ይህ ጥሩ አቋም እንዲኖርሽ ያደርጋል። ሶስተኛ፣ ንጽህናሽን ጠብቂ። የራስ መተማመን መሰረት የሆነው ንጽህናን መጠበቅ ለአካላዊና ለአእምሯዊ ጤና ከፍተኛ አስተዋጽኦ አለው። ይህ ደግሞ ሪላክስ እንድታረጊ ጥሩ ጠረን እንዲኖርሽ ያደርጋል። አራተኛ፣ ጥሩ ቁርስ ብይ። ከባድ ቁርስ ለጤናችን ጉዳት ከመሆኑ አልፎ ጭንቀት እና ሙዳችን የሚበክል ነገር ነው። ስለዚህ ጠዋት ላይ ቀለል ያሉ ቁርሶችን አዘውትሪ። አምስተኛና ዋነኛው፣ በቀን ውስጥ ማድረግ ያሉብሽን ነገሮች በሙሉ አድርጊ እስከምትችይው ጥግ ድረስ። ይህ ኃላፊነትሽን ስለተወጣሽ የራስ መተማመንሽ እንዲጨምር፣ እምነትሽ እንዲጨምር፣ በተደጋጋሚ ደግሞ ስታደርጊው ሌሎች ባንቺ ላይ እንዲተማመኑ ያደርጋል። ቪዲዮ ከተመቸሽ ላይክ እና ሰብስክራይብ ማድረግሽን አትርሺ። ሌላ ጊዜ እንዲሰራልሽ የምትፈልጊው ቪዲዮ ካለ ኮመንት አድርጊልኝ።